በተለያዩ መንገዶች ይናገራል። እግዚአብሔር በነቢያት ይናገራል። በመጽሐፍ ቅዱሳችን ላይ እግዚአብሔር በተለያዩ በእንስሳቶችም ሳይቀር ሰዎችን የተናገረበት ዘመን ነበርና ፕሊዝ አናቃለሁ። ሊመጣ ያለው ነገር እጅግ በጣም የሚያስፈራ በዓለም ላይ በሰዎች አእምሮ ሊታሰበው ከሚችለው በላይ በጣም አስፈሪ ነገር እየመጣ ነው ወገኖች። ጥፋቶች ስፔሻሊ በኖርዝ አሜሪካ፣ በአሜሪካ፣ ዩናይትድ ስቴትስ እና አውሮፓ ውስጥ እንዴት ብዬ እንደምገልጽ አላውቅም። ግን የእግዚአብሔር መንፈስ ትላልቅ ዲስትራክሽኖች በዓለም ላይ እንደሚኖሩ ከእግዚአብሔር ጋር ለሚተባበሩ የእግዚአብሔርን ሐሳብ ለሚጠብቁ ከእግዚአብሔር ጋር በእግዚአብሔር ምሪት ውስጥ የሚጓዙ ክርስቲያኖች እውነት የእግዚአብሔርን ቃል የሚተገብሩ እንደሚነጠቁ ቫኒሽድ እንደሚሄዱ እንደሚጠፉ ነው። በዚህ ምድር ላይ የሚቀር ሰው ለአእምሮ የሚከብድ አይነት አካሄድ ወይንም ላይፍ ስታይል ውስጥ እንደሚገባ ሐሰተኛው ክርስቶስ እንደሚገለጥ ያ ሐሰተኛው ክርስቶስ ሰዎች ምልክት ሳይኖርባቸው በእጃቸውና በፎርሄድ በግንባራቸው ላይ ምልክት ያላደረጉ ሰዎች ቤት እንደማይኖራቸው፣ እንደማይገበያዩ፣ ምንም ነገር ማድረግ እንደማይችሉ ያ ዘመን አሁን እንደመጣ እግዚአብሔር መንፈስ ያሳየኛል። በጣም በቅርበት እንዳለ እኔ ዛሬ ልሰብክ አይደለም የመጣሁት፣ ሰባኪም አይደለሁም። የእግዚአብሔርን ኃይል ግን በውስጤ ፊል ስለማደርገው መንፈስ ቅዱስ የሚያረጋግጥልኝ ነገሮች ስላሉ እንደ ወንድም እንድንነሳ ከተኛንበት እንድንነቃ ነው ዛሬ ይህን የምላችሁ። ምንም የምጠቀመው ነገር የለም፣ ግን የእግዚአብሔር መንፈስ ይህንን ነገር ተናገር፣ ውጣ፣ ሂድ እያለ በውስጥ ሚዲያ ላይ መጥቼ የማወራው በዚህ በመጨረሻው ዘመን ሊጠቃለል በደረሰበት ዘመን ወደ እግዚአብሔር መመለስ እንዳለብን ሊመጣ ያለው ነገር እጅግ በጣም አስፈሪ፣ ከዚህ በፊት አይተነው ከምናቀው ጥፋት 10 ጊዜ የላቀ ጥፋት በምድራችን ላይ የመጣ ነው። የእግዚአብሔር መንፈስ እንደዛ ነው የሚያሳየኝ። ይህንን ጥፋት ልናመልጥ የምንችለው ከእግዚአብሔር ጋር በመጣበቅና የቤተ ክርስቲያን መወሰድ ውስጥ እግዚአብሔር ከቆጠራቸው፣ ካጸደቃቸው፣ ከመረጣቸው ሰዎች መካከል ስንሆን ብቻ ነው ይህንን ጥፋት ልናመልጥ የምንችለው። ያ ጥፋት ደግሞ የእግዚአብሔር መንፈስ እግዚአብሔር እንደሚወስድ የራሱ የሆኑትን መርጦ እንደሚያወጣ ለዚህ አይነት ለአእምሮ የሚከብድ ሁኔታ ውስጥ እንደማይተዋቸው የእግዚአብሔር መንፈስ ይህንንም በውስጤ በኃይል ያሳስበኝ ነበር። ዛሬ ነው ምልህ። ብዙ ዘመን ተሰብከን ሊሆን ይችላል። ብዙ በቤተ ክርስቲያን በሰዎች በክርስቲያኖች በተለያዩ ነገሮች ተነግሮ ሊሆን ይችላል። የዚህኛው አሁን ያለንበት ዘመን ግን ከመቼውም በላይ ይሄ የቀረበበት ዘመን ነው። እጅግ በጣም የቀረበበት ዘመን ነው። ወንድሜ እህቴ፣ በዓለም ዙሪያ ያላችሁ ዛሬ እኔ ለምናችኋል። ዛሬ እኔ እንደ ወንድም ይሄንን መልእክት ለእናንተ አመጣለሁ። የእግዚአብሔርን ሐሳብ አንተላለፍ። እግዚአብሔር እየተናገረን ነው። በተለያዩ ነገሮች እግዚአብሔር እየተናገረን ነው። ዲስግሬድ አናድርግ፣ አንደርስቲሜት አናድርግ የእግዚአብሔርን ሐሳብ። እግዚአብሔር በአንድም በሌላ መንገድ ይናገራልና፣ ስለዚህ ከዚህ ሰዓት ጀምሮ ወደ እግዚአብሔር መመለስ እንዳለብን ከተያዝንበት ነገር በስራ ሊሆን ይችላል። ቢዚ ነን። አዎ መጽሐፍ ቅዱስ ለማንበብ ቢዚ ልንሆን እንችላለን። ነገር ግን ከዚህ የሚበልጥ ነገር የለም። ሕይወትን ከማጣት የሚበልጥ ነገር የለም። ስለዚህ ወደ እግዚአብሔር እንድንበረከክ፣ እንድንጸልይ፣ ንስሐ እንድንገባ ዛሬ በእግዚአብሔር ስም ለምናችኋል። ሊመጣ ያለው ነገር እጅግ የከፋ ለአእምሮ የሚከብድ ነገር ነው። ትልቅ ዲስትራክሽን እየመጣ ነው። ትልቅ ዲስትራክሽን፣ በእውነት ትላልቅ ዲስትራክሽኖች በዓለም ዙሪያ እየመጡ ነው ያሉት። ስለዚህ እንንቃ፣ እንዘጋጅ። እግዚአብሔር መንፈስ በሚወሰድበት ጊዜ አብረን የምንወሰድ እንድንሆን ወደ አምላካችን ወደ አባታችን ወደ እሱ መኖሪያ ወደ እግዚአብሔር መንግሥት የምንሄድ እንድንዘጋጅ ይህን ጥሪ ያቀርብላችኋል።
እግዚአብሔር ይባርካችሁ።